ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሶ የደውል ምልክቱን ይጫኑ። ሐማስ 9 ተጨማሪ የእስራኤል ታጋቾችን ለመልቀቅ ሐሳብ አቀረበ። በእስራኤልና ሐማስ መካከል እየተካሄደ ባለው ድርድር ሐማስ 9 ተጨማሪ ታጋቾችን ለመልቀቅ ሐሳብ አቅርቧል። ድርድሩ መደረግ የጀመረው የእስራኤል ጦር በጋዛ ሰርጥ ላይ አዲስ ጥቃት ከከፈተ ከሰዓታት በኋላ ነው። ሐማስ 9 ታጋቾችን ለመልቀቅ የተስማማ ሲሆን በምላሹ የ60 ቀናት ተኩስ አቁምና እስራኤል የፊልስጤም እስረኞችን እንድትለቅ መጠየቁን አንድ የፊልስጤም ባለስልጣን ለቢቢሲ ተናግረዋል። ባለስልጣኑ አክለውም ስምምነቱ ከተደረገ በቀን 400 የእርዳታ መኪኖች ወደ ጋዛ እንዲገቡና ህሙማንን ከጋዛ እንዲለቁ ያስችላል ብለዋል። እስራኤል በበኩሏ ቀሪዎቹ ታጋቾች በህይወት ስለመኖራቸው ማረጋገጫና ዝርዝር መረጃ ጠይቃለች። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ ሸምጋዮች በዶሃ ካለፈው ቅዳሜ ጀምሮ እየተካሄደ ነው። በአሜሪካ 2 ግዛቶች በተከሰተ ከባድ አውሎ ንፋስ 21 ሰዎች ሞቱ። በአሜሪካ ኬንታኪና ሚዙሪ ግዛቶች ሌሊቱን በተከሰተ ከባድ አውሎ ንፋስ 21 ሰዎች ህይወታቸው ማለፉ ተገለጸ። በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በደቡብ ምስራቅ የግዛቱ ክፍል በተከሰተው ከባድ አውሎ ንፋስ የተጎጂዎች ቁጥር ከዚህ በላይ ሊጨምር እንደሚችልም ባለስልጣኑ ገልጸዋል። በአጎራባች ሚዙሪ ግዛት ቢያንስ 7 ሰዎች መሞታቸው የተገለጸ ሲሆን በሌሎች ግዛቶችም የሰው ህይወት ባያልፍም በንብረት ላይ ጉዳት መድረሱ ተነግሯል። በአውሎ ነፋሱ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600 በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸው ተጠቅሷል። በአውሎ ነፋሱ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600 ሺህ በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸው ተጠቅሷል። ከ2 ወራት በፊት በኬንታኪ ግዛት በከባድ የአየር ሁኔታ የ24 ሰዎች ህይወታቸው ማለፉን የቢቢሲ ዘገባ አስታውሷል። በግልገል በለስ ባጋጠመው የትራፊክ አደጋ የሟቾች ቁጥር 19 ደረሰ። በመተከል ዞን ግልገል በለስ ከተማ ትናንት ጠዋት ባጋጠመው የትራፊክ አደጋ የሟቾች ቁጥር 19 መድረሱን የከተማዋ ፖሊስ መምሪያ ገለጸ። እስካቫተር የጫነ ሎደር ከቻግኒ ተነስቶ ግልገል በለስ ሲገባ ፍሬም መቆጣጠር ባለመቻሉ አደጋው መከሰቱን የመምሪያው ኃላፊ ኮማንደር ታዬ ጉርሜሳ ተናግረዋል። ከረፋዱ 3 ሰዓት ከሩብ ላይ ባጋጠመው አደጋ ህይወት ከመጥፋቱ በተጨማሪ በ13 ሰዎች ላይ ከባድና ቀላል የአካል ጉዳት እንዲሁም የንብረት ውድመት ደርሷል። ተሽከርካሪው ግልገል በለስ በሚገኝ የህዝብ መዝናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ነው ኮማንደር ታዬ ተናገሩት። ተሽከርካሪው ግልገል በለስ ሲገባ የፍሬን ችግር የነበረበት በመሆኑ በከተማዋ መግቢያ ኬላ ለፍተሻ መቆም አለመቻሉንም ኮማንደር ታዬ ገልጸዋል። መሰል አደጋዎች እንዳይደርሱ አሽከርካሪዎች የተሽከርካሪ ሙሉ ደህንነት አስቀድመው አረጋግጠው አገልግሎት በመስጠት ኃላፊነታቸውን እንዲወጡ ኃላፊው መልእክት አስተላልፈዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሐሰን በአደጋው የተሰማቸውን ሐዘን ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። እኔም በአደጋው የተሰማኝን ጥልቅ ሐዘን እየገለጽኩ ለሟች ቤተሰቦች መጽናናትን እመኛለሁ።